ሰላም ጤና ይስጥልን የተከበራችሁ የዘ ፋክት ኒውስ የሚዲያ ቤተሰቦቻችን እንደምን አድራችኋል? ይህ የዘ ፋክት ኒውስ የመረጃ ሰዓት ነው። በኬንያ የሴክስ ቱሪዝም በከፍተኛ ደረጃ መጨመሩ ተነገረ። አቶ ጌታቸው ረዳ አዲስ የፖለቲካ ፓርቲ መሰረቱ። ዝርዝሩን ይዘነዋል፣ ትሰሙታላችሁ። በውብ ተፈጥሮ የምትታወቀው የምስራቅ አፍሪካ ኬንያ በአፍሪካ የሴክስ ቱሪዝም ቀዳሚ መዳረሻ መሆኗ ተገለጸ። በባህር ዳርቻዋ በውብ ተፈጥሮዋ በበርካታ ብሔራዊ ፓርክ የምትታወቀው ኬንያ ከጊዜ ወደ ጊዜ ጎብኚዎቿ ቁጥር መበራከቱን ተከትሎ ከ3.5 ቢሊዮን ዶላር ገቢ በማስመዝገብ የሀገሪቱ ጂዲፒ 9 በመቶ መተካቱ ተረጋግጧል። ከ57 ሚሊዮን በላይ ሕዝብ ያላት ኬንያ በየዓመቱ በመቶ ሺህ የሚቆጠሩ ቱሪስቶች ወደ ዲያኒያ፣ ናይሮቢና ሞምባሳ የአውሮፓ ቆነጃጅቶች ማረፊያ እንደሆነች ይታወቃል። በሀገሪቱ ከጊዜ ወደ ጊዜ እያሻቀበ የመጣው የወጣቶች ስራ አጥነት ወደ ሴክስ ቱሪዝም ስራ እንዲሰማሩ አስተዋጽኦ አድርጓል። ይህ ተግባርም እንደ አውሮፓውያን የዘመን አቆጣጠር ከ1980 ጀምሮ የቀደመ ተግባር እንደነበር ይታመናል። በዚህም ስራ የሚሳተፉ የታክሲ ሹፌሮች፣ ባሬስታዎች፣ የጀልባ ሹፌሮች በዋናነት ይጠቀሳሉ። ከ2005 ጀምሮ አብዛኞቹ ወጣቶች የስራቸው በመተው ወደ ሴክስ ቱሪዝም ተግባራት ተሳታፊ ሆነዋል ተብሏል። የአውሮፓ ሴቶችም ወደ አፍሪካ ጉብኝታቸውን ሲያደርጉ ከተለያዩ የኬንያ ወጣቶች ጋር ግንኙነት በመፈጸም በርካታ ወራት እንደሚያሳልፉ ሪፖርቶች ያመለክታሉ። የሴክስ ቱሪዝም ተግባርም ከ1990 ጀምሮ የአደባባይ ሚስጥር ሆኖ መቆየቱ የሚታወስ ነው። አቶ ጌታቸው ረዳ አዲስ የፖለቲካ ፓርቲ መሰረቱ። የጠቅላይ ሚኒስትር ዶክተር አብይ አህመድ በያዝነው ወር መጀመሪያ አካባቢ የምስራቅ አፍሪካ ጉዳዮች ሚኒስትር አማካሪውን የተሾሙት አቶ ጌታቸው ረዳ የትግራይ ሊበራል ዲሞክራሲ ፓርቲ ማቋቋማቸው ተገለጸ። በግማሽ ምዕተ ዓመትን ከተመሰረተ እንዲሁም በትጥቅ ትግል የመጣው ህወሓት በውስጣዊ ሽኩቻ እንዲሁም ቅቡልነቱን ያጣ በመሆኑ ተከትሎ በተጨማሪ ብሔራዊ ምርጫ ቦርድ ህጋዊነቱን ስለሚያበቃ የፖለቲካ ዓላማችን ለማስፈጸሚያ ይረዳን ዘንድ አዲስ የፖለቲካ ፓርቲ ለመመስረት ተገደናል ብለዋል። ፓርቲው ጽንሰ ሀሳብም በሊበራል ዲሞክራሲ ጽንሰ ሀሳብ የያዘ ሲሆን የፓርቲው ስያሜ የፖለቲካ ፓርቲው ለመመስረት በእንቅስቃሴ ላይ ባሉ ሰዎች የተመረጠ እንጂ በምርጫ ቦርድ እውቅና ስላላገኘ ጉባኤ ሲካሄድ ሊቀየር እንደሚችል ጠቁመዋል። ፓርቲው ገደምብና የፕሮግራም ረቂቅ ማለቁን ገልጸው በአሁኑ ሰዓትም የደጋፊዎችን ፊርማ በማሰባሰብ ላይ እንደሚገኙ አክለው ገልጸዋል። ስሜ ይጠቀስ ያሉ አንድ የቀድሞ የህወሓት አመራር ስለ ፓርቲው ዝርዝር አቅጣጫ አስቀምጠዋል። ፓርቲው ክልላዊ ፓርቲ ነው። ከኢትዮጵያ ምርጫ ቦርድ በግንቦት ወር ላይ ቅድመ እውቅና እናገኛለን ብለዋል። የትግራይ ጊዜያዊ አስተዳደር ከአንድ ዓመት ጊዜ ካበቃ በኋላ ክልላዊ መንግስት ለመመስረት በሚደረገው ምርጫ እንሳተፋለን ያሉት ጊዜያዊው የፓርቲው ቃል አቀባይ አያይዘውም በኢትዮጵያ ምርጫ ቦርድ እውቅና ካገኘን በኋላ ባለሀብቶች እስከ ቀን ሰራተኛ ድረስ በአባልነትና በአመራርነት ተቀላቅለውን ይሳተፋሉ ብለዋል። የትግራይ ሊበራል ዲሞክራሲ ፓርቲ ከብልጽግና ጋር ምንም አይነት ንክኪ እንደሌለውና እንደ ማንኛውም የፖለቲካ ፓርቲዎች ተባብሮ ለመስራት ይቻላል እንጂ የሚያገናኘው ነገር የለም ብለዋል። ነፃና ገለልተኛ መሆኑን አክለው ገልጸዋል። የትግራይ ሊበራል ዲሞክራሲ ፓርቲ የመሰረቱ ካሉ አንጋፋ ሰዎች መካከል የቀድሞ የትግራይ ክልል ጊዜያዊ አስተዳደር የነበሩት አቶ ጌታቸው ረዳ፣ የህወሓት ፖሊት ቢሮ አባል የነበሩት አቶ በየነ መክሩ በተጨማሪም ፕሮፌሰር ክንዳይ ገብረ ህይወት እንደሚገኙበት ታውቋል።